ሲዳማ ወላይታ ሀዲያ አማራ ከምባታ የሚባለውን ብሔረሰብ እውቅና ተሰጥቷላችሁ? እኛ እንግዲህ ኢትዮጵያ በቋንቋ በማንነት በከልለን ስለማናያት አንድ ሀገር ናት። ለቋንቋዎቹ ክብር እንሰጣለን፣ ቦታ እንሰጣለን። ለቋንቋዎቹ ክብር ከሰጣችሁ ለቋንቋዎቹ ባለቤቶቹ እንዴት ክብር አሰጡም? አዎ ለነርሱም ሰጠን እኮ ኢትዮጵያዊነታቸው እኮ ክብራቸው። ጥሩ ትብብሩ ብሔራዊና የሥራ ቋንቋ ላይ ያለው አቋም ምንድነው? ብሔራዊ ቋንቋ ግልጽ አቋም አለን። አማርኛ የኢትዮጵያ ብሔራዊ ቋንቋ ይሆናል። ስለዚህ አማርኛ ብሔራዊ ቋንቋ ሆኖ እንዲቀጥል እናደርጋለን። በብዛት አማርኛ ተናጋሪ ስለሆነ ይህንን ቋንቋ የኢትዮጵያ ብቻ ሳይሆን የምስራቅ አፍሪካ አለፍ ብሎ የዓለም ቋንቋ እንዲሆን እንሰራለን። አማርኛ ቋንቋን ብሔራዊ ቋንቋ አድርጋችሁ የመረጣችሁት በምን መስፈርት ነው? በኢትዮጵያ ውስጥ ሰፊ እንግዲህ መረጃዎችም አሉ። በደንብ በሰፊው የሚነገረው አማርኛ ቋንቋ ነው። ሰፊ ስፍራም አለው። በብዛት በሁሉም ሀገሪቱ ክፍል ሰፊ ተናጋሪ አለ። በ1994 የህዝብና ቤት ቆጠራ መሰረት እናንተ እንደምትሉት ዓለም አቀፍ ህጎች እንደሚያስቀምጡት አንድ ቋንቋ የአንድ ሀገር የማንነት መገለጫ በመሆኑ ምክንያት ከሚቀመጡት መስፈርቶች አንዱ የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ከዚህ አንፃር በ1994 የህዝብና ቤት ቆጠራ መሰረት ከጠቅላላው የኢትዮጵያ ህዝብ ውስጥ 33.8% ተናጋሪ ያለው የኦሮምኛ ወይም አፋን ኦሮሞ ቋንቋ ነው። የአማርኛ ቋንቋ ተናጋሪ ብዛት 29.3% ነው። የሶማሊኛ ቋንቋ ተናጋሪ 6.2% ነው። በእናንተ መስፈርት አማርኛ ብሔራዊ ቋንቋ መሆን አይችልም። ይሄ የህዋት ያደግ እንትን ነው ዳታ ነው። ስለዚህ እሱ ብዙም የእናንተ ዳታ ምን ይላል? አንቀበለውም። ትክክለኛ ቆጠራም አይደለም። የእናንተ ዳታ ምን ይላል? የኛ እንግዲህ ባለን መረጃ መሰረት በሰፊው አማርኛ በኢትዮጵያ ውስጥ ይነገራል። አለፍ ብሎም ቅቡልነት አለው። በኦሮሚያም ብትለው በአፋርም ብትለው በሁሉም የሀገሪቱ ክልሎች አሁን ክልል የሚለውን ባንቀበለውም በሁሉም ሀገሪቱ ክፍለ ሀገሮች ውስጥ ይነገራል። የቀጥታ ጥያቄ ዓለም አቀፍ መስፈርቱ የአፍ መፍቻ ቋንቋ ተናጋሪዎች ህዝብ ቁጥር ብዛት ነው። የአማርኛ ቋንቋ ከሌሎች ቋንቋዎች ስንት ሆኖ በምን ይበልጣል? እንግዲህ አሁን እንቆጥረዋለን። አሁን ባለው ጠቅላላ ዳታ መሰረት በብዛት አማርኛ ተናጋሪ ያለ ይሄንን ሊያጠፉ ሞክረው አማርኛ ብሔራዊ ቋንቋ ያደረጋችሁት እንቆጥረዋለን አሉ። ስለዚህ አልቆጠራችሁም። ካልቆጠራችሁ አማርኛ መንግስት አይደለም ቆጠራ እኮ አናካሂድም። ከቅድም ካልከው ላይ ትንሽ ለመጨመር ያህል በእኛ አረዳድና በእኛ እይታ ማኒፌስቶአችን ላይ የሚያስቀመጥንበት መስፈርት በአፍ መፍቻ ቋንቋ ብቻ ሳይሆን